እንደምናደራችሁ አፍራዳችሁ ኢትዮጵያ ዛሬ ስለ ብሬንስቴም ሎካላይዜሽን ነው የምናወራው። እንግዲህ ብሬንስቴም ሎካላይዜሽን ክሊኒካል ራንስ ላይ እንጠየቃለን። ያው እንደ ከባድ ነገር ነው የሚያደርጉት፣ ግን ያን ያህል ከባድ ነገር ስላልሆነ ላስረዳችሁ ብዬ ነው። ሶ ዊ ሃቭ 12 ክራኒያል ነርቮች እንዳሉ ይታወቃል። ከአንድ እስከ 12 እዚህ ጋር ጽፌያቸዋለሁ። እስከ 12 ክራኒያል ነርቮች አሉን። እነዚህ እነሱን እንጠቀማቸዋለን። ሌላ ደግሞ ስትራክቸሮች አሉ። እነሱን ተጠቅመን እንዴት ሌዥኖችን ሎካላይዝ እናደርጋለን የሚለውን ነው የምናየው ማለት ነው ዛሬ። 12 ክራኒያል ነርቮች አሉን። ከነዚህ ውስጥ አንደኛው ክራኒያል ነርቭ 1 ኤንድ 2 የብሬንስቴም ክራኒያል ነርቮች አሉ። ከብሬንስቴም የሚነሱ አይደለም። ስለዚህ እነሱን እናውጣቸዋለን ማለት ነው። ከዛን የቀሩትን እንትን እናደርጋለን። ጀነራሊ 12 ናቸው። ከ12 ውስጥ አራት ቦታ እንከፍላቸዋለን ማለት ነው። አራት ቦታ ከፍለናቸው እስከ 4 1 እስከ 8 ከዛን ደግሞ እንደዚህ ማለት ነው። ስለዚህ የመጀመሪያዎቹ አራቶቹ 1 2 3 4 ይሆናሉ ማለት ነው። 1 እና 2 የሉም ብያቸዋለሁ። ስለዚህ 3 እና 4 ባይ ዲፎልት የሚድ ብሬን ክራኒያል ነርቮች ናቸው ማለት ነው። ከዛን 5 6 7 8 ከፖንስ የሚነሱ ናቸው። ከሜዱላ ደግሞ የሚነሱት 9 10 11 እና 12 ይሆናሉ ማለት ነው። እዚህ ለምን ይጠቅማል? አሁን ለምሳሌ ይሄንን እንደ ብሬንስቴም አድርገን ብንወስደው፣ እንደ ቲዩብ አድርገን ብንወስደው ብሬንስቴም 3 ክፍሎች አሉት እንደምታውቁት፣ ሚድብሬን፣ ፖንስ እና ሜዱላ። ስለዚህ ይሄን ሚድብሬን ካልን እነኚህ 3 እና 4 ከዚህ ይነሳሉ። ከዛን 5 6 7 እስከ 8 እዚህ ጋር፣ 1 እስከ 12 እዚህ ጋር ማለት። ስለዚህ ኤኒዌር ሌዥኑ ካለ ለምሳሌ ክራኒያል ነርቭ 6 ዲፊሲት ቢኖር ባይ ዲፎልት ፖንታይን ሌዥን እንደሆነ የፖንስ ሌዥን መሆኑን ታውቃላችሁ ማለት ነው። እንደዛ ቨርቲካሊ ያለውን ነገር እንትን አለ ማለት ነው። እሱ ብቻ ሳይሆን ግን አሁን ፖንስ ላይ ሆኖ ላተራል ፖንስ ነው ሚዲያል ፖንስ ነው የሚለውን ደግሞ መለየት ያስፈልጋል። ሚዲያልና ላተራል መሆናቸውን በክራኒያል ነርቭ እንትን ተመስርተን እንዴት ነው ማወቅ የምንችለው ለሚለው ጥያቄ ቀላል ነው። ለ12 የሚካፈሉት ቁጥሮች የ12 ፋክተሮች ሚዲያል ናቸው። ለ12 የማይካፈሉት ደግሞ ላተራል ናቸው። አሁን ለምሳሌ 12 ማለት 1 ጊዜ 12 2 ጊዜ 6 3 ጊዜ 4 አይደለ? 1 እና 2 የብሬንስቴም እንትኖች አሉ፣ ክራኒያል ነርቮች አይደሉም ብያቸዋለሁ። ስለዚህ 3 4 6 12 3 4 6 እና 12 ሚዲያል ናቸው። የቀሩት የላተራል ክራኒያል ነርቮች ናቸው ማለት ነው። እነኚህ 5 7 9 እና 11 ያህል ማለት ነው። ስለዚህ በክራኒያል ነርቮች ብቻ ተመስርተን ዊከንድ የትኛው ጋር ላተራል ነው ሚዲያል ነው የሚለውን መለየት እንችላለን። ቨርቲካል ያለው እንደዚህ በሌቭላቸው አሳይቻቸዋለሁ። ሚዲያል እና ላተራል የሚሆን ደግሞ ከዚህ አሳይቻቸዋለሁ ማለት ነው። ሌላ የሚጠቅሙን 4 ስትራክቸሮች አሉ በኤም እና በኤስ የሚጀምሩ። ሌዥኑ አንደኛ ክራኒያል ነርቭ ብቻ ይጠቅማል፣ ግን እሱ ብቻ አይደለም። እነኚህ ስትራክቸሮች ደግሞ ማወቅ ያስፈልጋል። ስለዚህ 4 ሚድ ላይን ኤሞች አሉ፣ 4 ላተራል ኤሶች አሉ። ኤስ ፎር ሳይድ፣ ኤም ፎር ሚዲያል። አራቱ ሚድ ላይን ስትራክቸሮች ሞተር ኒውክለስ ኦፍ ክራኒያል ነርቭስ፣ ክራኒያል ነርቭ፣ ሚዲያል ክራኒያል ነርቭ ያልኳችሁ ማለት ነው። የ12 ተካፋዮች 3 4 6 እና 12 ማለት ነው። ሌላው ደግሞ ሞተር ፓዝዌይ ኦፍ ኮርቲኮስፓይናል ትራክት፣ የኮርቲኮስፓይናል ትራክት ሞተር ፓዝዌይ ማለት ነው። ይሄ ሲጎዳ ምን ይሆናል? ሌዥኑ የዘይሀብ ኮንትራላተራል ዊክነስ ይኖራቸዋል ማለት ነው። ኮንትራላተራል ፓራሊሲስ አላቸው ማለት ነው። ሚድ ላይን ስትራክቸር ነው። ኤምኤልኤፍ ሲጎዳ ታውቁታላችሁ። ኢንትራቬንትራል ኦፍታልሞፕሌጂያ ያጋጥማቸዋል። ሚዲያል ላይ ሜኒስከስ ያው ከፖስቴሪየር ኮሎን የሚነሳው ታውቁታላችሁ። ይሄ ደግሞ ምን ተሸክመ የሚሄደው ፕሮፕሪዮሴፕሽን ኤንድ ቫይብሬሽን ሴንሴሽን ነው። ስለዚህ ይሄ ኢፕሲላተራል ሎስ ይኖራቸዋል ማለት ነው። ስለዚህ እነዚህ ሌዥኖች ከተጎዱ ኩዌስችን ስቴሙ ላይ የእነዚህ ነገሮች ጉዳት ካለ የክራኒያል ነርቭ የሚዲያል ክራኒያል ነርቮች ዲፊሲት ኦር የኮንትራላተራል ዊክነስ ወይም ደግሞ ኢፕሲላተራል ማነው ክሮኒክለር ኦፍታልሞፕሌጂያ ወይም ደግሞ የፔንን ቫይብሬሽን ሴንሴሽን ሎስ ኮንትራላተራል ሳይድ ካገኘን የሚድ ላይን ስትራክቸሮች እንደተጎዱ እናውቃለን ማለት ነው። ስለዚህ አንደኛ ክራኒያል ነርቭ ይሰጠናል፣ ክራኒያል ነርቭ እናውቃለን። ሁለተኛ ደግሞ እነዚህ ስትራክቸሮች ነው። 4 ላተራል ስትራክቸሮቹ ደግሞ በኤስ የሚጀምሩ አስ ፎር ሳይድ። ስለዚህ አንደኛው ሲምፓቴቲክ ትራንክ ነው። ይሄ ሲጎዳ ምን ያመጣል? ሆርነር ሲንድረም ይመጣል። ሆርነር ሲንድረም እንደምታውቁት ሚዮሲስ ፒንፖይንት የጠበበ ፑፒል ማለት ነው።
አንሃይድሮሲስ አንሃይድሮሲስ እና አንደኛው ሶስተኛው ሚዮሲስ አንሃይድሮሲስ ቶሲስ ማለት ነው። አንድ ቦታ ሆርነር ሲንድሮም የዚህ ምልክቶች ያሳያል። ስለዚህ እነዛ ከሆኑ ሲምፓቲክ ትራክት ተጎድታ ማለት ነው። ሌላኛው የስፓይናል ታላሚክ ትራክት ነው። ሌላኛው እዚህ ሲጎዳ ስፓይናል ታላሚክ እንደምታውቁት ፔን ቴምፕሬቸር ነው ይዞ የሚሄደው። ስለዚህ ኮንትራላተራል ፔን ቴምፕሬቸር ሎስ ይኖራቸዋል ማለት ነው። ሌላኛው ሴንሰሪ ኒክለስ ኦፍ 5 ያው ክራኒያል ነርቭ 5 ረጅም ነርቭ እንደሆነ እናውቃለን። የሴንሰሪ ኒክለሶቹ ሲጎዱ የትራጀሚናል ዴፊሲት ይኖራቸዋል። ስለዚህ ምን ያላቸዋል ፌሻል ላይ ዲክሪዝድ ፔን ኤንድ ቴምፕሬቸር ሴንሴሽን ኦን ዘ ፌስ ማለት ነው ያጋጥማቸው ቢኮዝ ኦፍ ክራኒያል ነርቭ 5 ማለት ነው። ራይት ይሄ አንላይክ ስፓይናል ታላሚክ ትራክት ዊች ኢዝ ኮንትራላተራል ይሄ ኢፕሲላተራል ነው። በሴም ሳይድ በተጎዳ ሳይድ ነው የሚሆነው ማለት ነው። ያኛው ስፓይናል ሴሬበላር ትራክት ነው። ይሄ ባላንስ ጋር በተያያዘ ነው። ስለዚህ አታክሲክ ይሆናል ማለት ነው። ስለዚህ እነኝህን ዴፊሲት ተጠቅመን ዋን ኢፍ ዜ ሃቭ ኮንትራላተራል ክራኒያል ነርቭ ዴፊሲት ኦፍ ሚዲያል ክራኒያል ነርቭስ ሞተር ፓዝዌይ ኮርቲኮስፓይናል ትራክት ዊች ኢዝ ዊክነስ እና ፓራሊሲስ ኦን ዘ ኮንትራላተራል ሳይድ የሚያመጥ ነው። ኢንትራኒኩላር ኦፍታልሞፕሌጂያ ወይም ደግሞ ፔን ቫይብሬሽን ሴንሴሽን ላተራል ሳይድ ካለ ሚዲያል ስትራክቸሮች ናቸው። ላተራል ደግሞ ሆርነር ሲንድሮም ፔን ኤንድ ቴምፕሬቸር ኮንትራላተራል ኦቨር ዘ ቦዲ ወይም ፔን ኤንድ ቴምፕሬቸር ኦቨር ዘ ፌስ ላተራል ሳይድ ወይም ደግሞ አታክሲክ ከሆኑ ይሄ ላተራል ስትራክቸሮች ማለት ናቸው ማለት ነው። እዚህ ከላይ ቨርቲካሊ ያለውን በክራኒያል ነርቭ ሌቭሉ እናውቃለን። ከዛን ያንን ክራኒያል ነርቭ ተጠቅመን ላተራል እና ሚዲያል ማድረግ እንችላለን። ኦር ደግሞ እነኝህን ስትራክቸሮች ተጠቅመን ላተራል እና ሚዲያል መሆናቸውን እናውቃለን ማለት ነው። በዚህ ህግ ግን ማንራቸው ማንጠቀማቸው ነገሮች አሉ። አንደኛ ክራኒያል ነርቭ 5 እንደምናውቀው ስንተኛው ነው? ሁለተኛው ሌቭል ላይ አይደል? 1 2 3 4 5 6 7 8 ክራኒያል ነርቭ 5 እና 7 8 ትልልቅ ነርቮች ናቸው። ስፔሻሊ የቬስቲቡላር ኮምፖነንቱ የስምንተኛ ቬስቲቡላር ኮምፖነንቱ ረጃጅም ነርቮች ናቸው። ይሄኛውም ሰፊ ነርቭ ነው፣ ብዙ ስፓን ያደርጋል። ስለዚህ እነኝህ ሁለቱን ወደ ፖንስ ሎካላይዝ ማድረግ አይቻልም። ወደ ፖንስ ሎካላይዝ ማድረግ ስምንተኛውን ኢፍ ዜ ሃቭ ሂሪንግ ሎስ ወደ ፖንስ ሎካላይዝ ማድረግ ይቻላል። ግን ብቻውን ቬስቲቡላር ዲፊሲት ካለው ማድረግ አንችልም። ቨርታይጎ ምናምን ካለው ፖንታይል ሌዥን ነው ብሎ መደምደም አይቻልም ማለት ነው።